ተመልካቾቻችን ለዛሬ ከያዝናቸው መረጃዎች ወደ መጨረሻ ስናልፍ የተስፋዬ ጋቢሶ የአማርኛ መዝሙሮች ወደ ፈረንሳይኛና እንግሊዝኛ የተተረጎሙበት መጽሐፍ ለምርቃት በቃ። ባልደረባችን በተለይም ደረጃ ተጨማሪ አላት። ግንቦት 24 ቀን 2017 ዓ.ም የተመረቀው መጽሐፍ የቀድሞ ቴዎሎጂ ኮሌጅ ተማሪ በሆነው አቶ ጥበብ አክሊል የተዘጋጀው የፓስተር ተስፋዬ ጋቢሶ ቁጥር 8 የመዝሙር ሳንዱቅ መጽሐፍ በኢንተርናሽናል ኢቫንጀሊካል ቸርች ተመርቋል። የመጽሐፉ ዓላማ በኢትዮጵያ ወንጌላውያን ቤተክርስቲያናት አገልጋዮች ዘንድ ያለውን መንፈሳዊ ምልከታ፣ አስተምሮና አቋም ማጥናትን ለሚፈልጉ የውጭ ዜግነት ያላቸው የስነ መለኮት ተማሪዎች ጥቅም ላይ እንዲውል ታስቦ የተዘጋጀ መሆኑ ተገልጿል። በትርጉም ስራው ላይ ፓስተር ተስፋዬ ጋቢሶን ጨምሮ 4 ሰዎች በእንግሊዝኛው የተሳተፉ ሲሆን አቶ ጥበበ አክሊሉ በሳንዱቅ 8 የተዘመሩ 13 መዝሙሮችን በእንግሊዝኛና ፈረንሳይኛ በመተርጎም ለአንባቢያን ማቅረብ ችለዋል። የመጽሐፍ አዘጋጅ ወንድም ጥበብ አክሊሉ ባደረጉት ንግግር እኔም ላለፉት 35 ዓመታት በዝማሬዎቹ ብዙ ስለተባረኩባቸው የሌሎች ሀገር ቋንቋ ተናጋሪ የሆኑ ሰዎች ተጠቃሚ እንዲሆኑ በፈረንሳይኛና በእንግሊዝኛ ለመተርጎም ጥረት አድርጌያለሁ። የተተረጎሙት መዝሙሮች በሌላ ቋንቋ መዘመር ሊያስቸግር ይችላል፣ ነገር ግን መዝሙሮቹን መልእክቶቹን በማጥናት አትራፊ መሆን እንደሚቻል ገልጸዋል። ፓስተር ተስፋዬ ጋቢሶ በበኩላቸው መንፈሳዊ ዝማሬ በአምልኮ በወንጌል ስርጭት አማኞችን በማስተማር ረገድ የራሱ ድርሻ አለው። በሀገራችን የተዘመሩ መዝሙሮች መጽሐፍ ቅዱሳዊና ስነ መለኮታዊ ይዘት ከተስተዋሉ በኋላ በዜማ እንኳን ቢቀር ቃላቱ በውጭ ሀገር ቋንቋ ቢተረጎም ለአንባቢያን አንዳች መልእክት ሊያስተላልፍ ይችላል ብለዋል። ለፓስተር ተስፋዬ ጋቢሶ ከኢቫንጀሊካል ቴዎሎጂካል ኮሌጅ ኢቲሲ የእውቅናና የምስጋና ስጦታ ተበርክቶላቸዋል። ከዚህም በተጨማሪ መጽሐፉን ያዘጋጁት አቶ ጥበበ አክሊሉ ሙሉ ውክልናውን ለኢቫንጀሊካል ቴዎሎጂካል ኮሌጅ ኢቲሲ በስጦታ መልክ መስጠቱንና ከመጽሐፉ የሚገኘው ገቢ ለኮሌጁ አገልግሎት እንደሚውል ተናግረዋል። በዕለቱ የተገኙት የመጽሐፉ አዘጋጆች እንዲሁም በብዙ መንገድ አስተዋጽኦ ያደረጉት ተሳታፊዎችና አገልጋዮች በመዝሙር በሳንዱቅ መጽሐፍ ዙሪያም ሀሳባቸውን አጋርተዋል። ይህንን መጽሐፍ የመዝሙር መጽሐፍ እንዳዘጋጅ ወደ ፓስተር ተስፋዬን ዝማሬዎች ወደ ፈረንሳይኛ ወደ እንግሊዘኛ ትራንስሌት አድርጎ ከነማብራሪያው እንዳዘጋጅ ምክንያት የሆነ የዚህ ኢቲሲ ስማር አንዳንድ ኮርሶች የተያያዙ ከዝማሬ ጋር ከላንጉዌጅ ጋር የተያያዙ ኮርሶች ወስጄ ነበርና እዛ ላይ ነው መነሳሳቱ የመጣው። ለምን ሌሎችም ሰዎች የኛን አብዛኛውን ትምህርት ላይ ኮርሶቹ ላይ የምንጠቀማቸው ማቴሪያሎች ከውጪ የመጡ ትራንስሌት ሊሆኑ ኮሜንታሪዎችን የውጪዎቹን ነው የምንጠቀመው እና እኛም ደግሞ የተወሰነ በኢትዮጵያን አብያተ ክርስቲያናት ወንጌላውያን አብያተ ክርስቲያናት የተዘመሩ ዝማሬዎችን በዛ ውስጥ ያሉትን ጸጋዎች ለሌሎች ኔሽኖች ደግሞ እንዲካፈሉ ሌሎች በዓለም ዙሪያ ያሉ ሰዎች የተለያዩ ቋንቋ የሚናገሩ እንደ ፈረንሳይኛ እንደ እንግሊዝኛ እነሱም ተጠቃሚዎች እንዲሆኑ በማሰብ እና ደግሞ የፓስተር ተስፋዬ መዝሙር ለመተርጎም ምክንያት የሆነኝ አንዱ ቀደም ሲል ከልጅነት ጀምሮ የእሱን መዝሙር እየሰማው ነው ያደጉት እና በቤተ ክርስቲያን ውስጥ ያ እንደ አሁን ሳይሆን እንደ አንድ ቴዎሎጂ ስኩል ነበር ነው። እርግጥ እሱ ብቻ አይደለም፣ ፓስተር ታምራት ኃይሌም ዶክተር ደረጀ ከበደም እንደዚህ እንግዲህ እነሱን በብዛት የመስማት አጋጣሚው ነበረን እና ተጠቅመንበታል እና ለሌላውም ደግሞ እንደዚሁ ይህንን ጸጋ እንዲጠቀሙበት በሚል መነሳሳት ነው። ስሜ ፍሬው ታምራት ይባላል። የኢቫንጀሊካል ቴዎሎጂካል ኮሌጅ ፕሪንሲፓል ነኝ። በዛሬው ቀን በጣም ደስ ብሎኛል። የወንድማችን መጋቢ እና ዘማሪ የሆነው የተስፋዬ ጋቢሶ የቁጥር 8 ሰንዱቅ አልበሙ ከአማርኛ ወደ እንግሊዘኛና ፈረንሳይኛ በትምህርት ቤታችን ተመራቂ በሆነው በጥበበ አክሊሉ ተዘጋጅቶ ለምረቃ ስለበቃ በጣም ደስ ብሎናል። ኢቫንጀሊካል ቴዎሎጂካል ኮሌጅ ደግሞ የዚህ የምረቃ ፕሮግራም ሆስት ወይንም ደግሞ አዘጋጅ በመሆኑ ታላቅ ደስታን ይሰማናል። በተለይም የዚህን የአንጋፋ
የቤተ ክርስቲያን አገልጋይ የኢትዮጵያን ቤተ ክርስቲያን በብዙ በመዝሙሮቹ ያነጸ እግዚአብሔርን ያስከበረ ወንድማችን የዝማሬ አገልግሎት በመጽሐፍ መልክ ቀርቦ ማየቱ እጅግ ደስታን የሰጠን ነገር ነው። እሺ ዛሬ በአይነቱ በጣም ለየት ያለ ፕሮግራም ነው የነበረው ማለት እችላለሁ። ምክንያቱም በአገራችን በጣም ያልተለመደ ዝማሬዎቻችንን የኛን ዝማሬዎች በእንግሊዝኛ በፈረንሳይኛ ተተርጉሞ እንደገና ደግሞ የእግዚአብሔር ቃል ክፍል መዝሙሩ የተዘመረበት ቦታ ኮሜንተሪው ማብራሪያ ያለበት መጽሐፍ ነው የተመረቀው። የወንድማችን ፓስተር ዘማሪ ተስፋዬ ጋቢሶ ቁጥር 8 አልበም ማለት ነው እና በጣም ደስ ብሎኛል። ይህ ትልቅ ምዕራፍ ነው። ከዚህ ቀደም እንግዲህ ሚሽነሪዎች ለኛ መዝሙሮችን ተርጉሞ አስተምረውን ነበረ። የዓለምን ብዙ መዝሙሮች እኛ በአማርኛ እየተረጉምን ዘምረናል። አሁን ደግሞ ብዙ መዝሙር እግዚአብሔር ስለሰጠን የኛን ዝማሬዎች ደግሞ በብዙ ቋንቋ እየተረጉምን ለዓለም ማስተላለፍ መጀመራችን ትልቅ ብስራት ነው። ደስ የሚል ዜና ነው ማለት ነው። በጣም ደስ ብሎኛል።